ሰላም እንዴት ናችሁ? ዛሬ ደግሞ 5 ደስተኛ ልትሆኑበት የምትችሉትን ምክንያቶች ይዤላችሁ መጥቻለሁ። እስከ ፕሮግራሙ መጨረሻ ድረስ ላይክ እና ሰብስክራይብ ያደረጋችሁ ከኔ ጋር መሆናችሁን እንዳትረሱ። እወዳችኋለሁ። እንዴት ናችሁ? ታዲያ ደስተኛ መሆን እንደ ልምዳችንና እንደ ባህላችን ቢለያይም አንድ ሰውን የሚያስደስተውና በአካባቢያችን ደስ ሊያሰኝ የሚችለውን ነገር ሁላችንም ባናቅም ግን ዛሬ ሁላችንም በቋሚነት ደስተኛ ሊያደርጉን ከሚችሉ ምክንያቶች ውስጥ 5ቱን ይዤላችሁ መጥቻለሁ። አንደኛ እና ሁላችንም የምናውቀው ግንኙነት ነው። ግንኙነት መሀል ምን አለ የሚለው ነገር ማለት ነው። በፍቅር ግንኙነት ሊሆን ይችላል፣ በቤተሰብ ጓደኝነት ሊሆን ይችላል፣ በተለያዩ የሰው ግንኙነቶች ውስጥ እነዛ ነገር ጤነኛ ከሆኑ ደስ ልንሰኝ እንችላለን። በፍቅር ግንኙነታችን አሪፍ ከሆነ፣ የቤተሰብ ጋር ያለን ግንኙነት አሪፍ ከሆነ፣ እንደዚሁ ትምህርት ቤት ላይ ተማሪዎች ከአስተማሪዎቻችን ጋር እንደዚሁም ደግሞ ነዋሪዎች ከአካባቢያችን ጋር ካለን ግንኙነት ጋር ደስተኛ ልንሆን እንችላለን። ያ ነገር ጤነኛ ከሆነ እኛ ደስተኛ እንሆናለን ማለት ነው። ሌላኛውና ሁለተኛው ደግሞ ዓላማና ትርጉም ነው። ዓላማና ትርጉም ህይወቴ አለው ወይ የሚለው መገምገም ያስፈልጋል። ለምንድን ነው የምኖረው? የምኖረው ነገርስ ህይወቴ ውስጥ ትርጉም እየሰጠ ነው ወይ የሚለውን ማወቅ ማለት ነው። እያንዳንዱ እንቅስቃሴ ለምንድን ነው ይህንን ሳደርግ እንደዚህ ይሆናል የሚለውን ማወቅ ከዓላማና ከትርጉም ጋር ይገናኛል ማለት ነው። እና ሰዎች ይህንን ባወቅን ጊዜ ህይወታችን ደስተኛ ሊሆን ይችላል ማለት ነው። ለምሳሌ አንድ ሰው አካውንታንት ከሆነ በአካውንታንት ስራ ውስጥ እየሰራ ያለው ስራ አሪፍ ከሆነ እና ደግሞ ወደፊትም ኃይለኛ አካውንታንት መሆን የሚፈልግ ከሆነ ዓላማ አለው ማለት ነው። ትልቅ አካውንታንት ይሆናል ማለት ነው። እና ያ ነገር ለህይወቱ ትርጉም ካለው ደስተኛ ይሆናል ማለት ነው። ሌላው እና ሶስተኛው ደግሞ ጤናና ደህንነት። ጤናና ደህንነት ማለት ምን ማለት ነው? ጤና ምንድን ነው? ደህንነት ምንድን ነው? ጤና ሰውነታችን ወይም በስጋችን ለምናደርገው ነገር ጤና ሊሰጠን የሚችል ነገሮች ውስጥ አንዱ ነው። ለምሳሌ ስፖርት መስራት ሊሆን ይችላል፣ የምንበላውን ምግብ መምረጥ ሊሆን ይችላል። እና እነዚህ ነገሮች ህይወታችንን ደስተኛ ሊያደርጉን ይችላሉ ማለት ስፖርት ስሰራ አይምሮዬ ከድብርት የሚወጣ ከሆነ አንደኛው ሲሆን፣ ስፖርት ስሰራ ከሆነ ደግሞ ሰውነቴ ሲገነባ የማመጣው የሰውነቴ ቅርጽ ደስታ ሊሰጠኝ ከቻለ እሱ ነው ጤንነት ማለት። ደህንነት ደግሞ ማለት ህይወታችንን በምን መልኩ እየሄደ ነው፣ ህይወቴ ላይ በሽታ እንዳይመጣ፣ የተለያዩ ነገሮች ህይወቴ ላይ እንዳይፈጸሙብኝ ምን እያደረግኩ ነው፣ እንዴት ነው የተጠነቀቅኩ የሚለውን ማወቅ አለብን ነው። ውሃ ባልጠጣ ለ3 ቀን ጤነኛ ሆናለሁ፣ ደህና ሆናለሁ ብሎ መሆን ማሰብ አለበት። ደህንነት ማለት ይህ ነው። ደህንነት ማለት ስለ ጤንነት ማረጋገጥ ማለት ነው። ሁለቱም የተያያዙ ናቸው። እና እነዚህ ሁለቱን በጠበቀ ሰዓት ደስተኛ ልንሆን እንችላለን ማለት ነው። ሌላው እና አራተኛው ደግሞ ስኬትና ስኬት ብቻ። ምን እየሰራው ነው፣ የት ነው የምደርሰው፣ የት ደረስኩ የሚለውን ማወቅ። ዛሬ እኔ እዚህ ጋር ቆሜ እናንተ ጋር እዚህ ሳስተላልፍ ይህንን መልእክት ነገስ ምን አስተላልፋለሁ የሚለውን ማወቅ። ይሄ ያስተላለፍኩት ነገር ተመልካቾቼ ጋር ደርሷል ወይ፣ ደርሶስ ተረድተውታል ወይ የሚለውን ማወቅ እፈልጋለሁ። በዚህ አጋጣሚ ተመልካቾቼ ሰብስክራይብ ማድረግ እንዳትረሱ፣ ከተመቻችሁ ላይክ ማድረግ እንዳትረሱ። እወዳችኋለሁ። ሌላው ስኬት ነው። እንዳልኳችሁ ስኬት ነው። የምንኖርለት ነገር ግብ ከመታልን፣ የምናስብበት ቦታ ከደረሰን ያ ስኬት ደስተኛ ሊያደርገን ይችላል ማለት ነው። ሌላኛው እና በጣም በህይወታችን አስፈላጊ ከሆኑት መካከል ደግሞ ምስጋና ነው። ምስጋና ደስተኛ ሊያደርገን ከሚችሉ ነገሮች ውስጥ አንዱ ነው። በመጥፎ ማመስገን፣ በጥሩ ማመስገን፣ የተደረጉትን ነገሮች በሙሉ በመልካም ማየት። ይህ ነው። ለምሳሌ አንድ ጓደኛዬ እኔ ላይ የፈጸመውን በደል እኔን ሊያነሳሳኝ እንደሚችል ማሰብ ለእኔ ደስታ ሊፈጥርልኝ ይችላል። ነገር ግን ይህ የበደለኝ ጓደኛዬን በደለኝ እንደዚህ ጥሎኝ ሄደ ብዬ ባስብ እዚሁ ላይ ያስቀረኝም ይችላል። እና ምንድን ነው ባለን ነገር ማመስገን ማለት በጥሩ ሁኔታዎች ውስጥ ሆነንም ማመስገን፣ በመጥፎ ሁኔታዎች ውስጥ ሆነን ማመስገን ህይወታችንን ደስተኛ ሊያደርግ ይችላል ማለት ነው። በቀጣይ ይዤላችሁ የመጣው ሀሳብ ሰፋ ያለ ስለሆነ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ወዳችሁ